ይህ ገለጻ ስለ እውነተኛው የሰው ልጅ ጥንካሬ፣ ፍቅርና ይቅርታ የቀረበ ነው። ተከታተሉን። በጨለማ መካከል አንድ ትንሽ ሻማ ብቻ ቢኖር ሁሉንም ክፍል ያበራል። ጥላቻ ሲከብህ ፍቅር መሆን፣ ክፋት ሲገጥምህ ብርሃን መሆን። የሰው ልጅ ጥንካሬና ማንነቱ ትርጉም በምቾትና በተመቻቸ ሁኔታዎች ውስጥ ሳይሆን በፈተናዎች መካከል ነው የሚገለጸው። ሕይወት በጨለማ ሲከበብ፣ ብርሃን ሲገፋ፣ መውጫ መንገድ የሌለ መስሎ ሲጨንቅህ፣ በዚያ ቅጽበት የምትወስደው ውሳኔ ነው እውነተኛውን ራስህን የሚያሳይህ። በመልካሙ ጊዜያት ማንኛውም ሰው ደግ መስሎ ሊታይ ይችላል። ነገር ግን በከባድ ችግር ውስጥ የምንመርጠው መንገድ ነው ማንነታችንን የሚለካው። ራሳችንን የፍቅር ጥግ ነኝ ብለን ካሰብን ይህ ማንነት በጥላቻና ቂም የተሞላበት አካባቢ ውስጥ ነው የሚረጋገጠው። ጥላቻ ሲከበን፣ ተጽዕኖ ሲበረታብን የፍቅርን ብርሃን መልቀቅ መቻል ነው እውነተኛ ፍቅር መሆናችንን የሚያረጋግጥልን። በተመሳሳይ የይቅርታ ሰው መሆናችንን የምናውቀው በቀላል በደሎች ሳይሆን ይቅርታ ለማድረግ በጣም አስቸጋሪ በሆነበት ሁኔታ ውስጥ ይቅር ማለት ስንችል ነው የምናውቀው። ምክንያቱም እኛ ነኝ ብለን የምናስበው ማንነት ሁሉ በምቾት ውስጥ ቀላል ነው። ነገር ግን ተቃራኒ ሁኔታ ሲመጣ ያኔ ነው እውነተኛው ራሳችን የሚፈተነው። በፈተና ጊዜ የምናደርገው ትልቅ እርምጃ ደግሞ ትልቁ የሕይወታችን መሸጋገሪያ ይሆናል። ይህ ሁሉ የሚከሰተው ነኝ ብለህ የምታስበውን ብርሃን፣ ፍቅር፣ መልካምነት ለማረጋገጥ ነው። ብዙዎች እኔ መልካም ሆኜ ሳለው ለምን መከራ በእኔ ላይ ይፈራረቃል ብለው ያዝናሉ። ነገር ግን ይህ መከራ የሚመጣው እውነተኛ ማንነታችንን ለማግኘት እና ለማረጋገጥ ነው። ማንም በተፈጥሮ ክፉ አይደለም። ሁሉም ደግ፣ ቸር፣ መልካም ነው። ነገር ግን ሁኔታዎች ማለትም ስልጣን፣ ገንዘብ፣ ረሃብ፣ ድህነት፣ ጥጋብ፣ ራስ ወዳድነት፣ ስግብግብነት ወዘተ የመሳሰሉ ጉዳዮች እውነተኛውን ማንነታችሁን እንድትረሱ ያደርጋሉ። ሰው ክፉ ባህሪ ሲያይ ከመገረም ይልቅ ነኝ ብለህ የምታስበው መልካምነት ሁን። ጥላቻ ሲከብህ የፍቅር ሰው ሁን። ይህን መሆን ካልቻልክ ማንነትህን ሳታውቅ ትኖራለህ። ራስህን መካድ የፈጣሪን ፍጥረት መካር ነው። ውብና ድንቅ ሆነ ከተፈጠርክ ውብና ድንቅ ሆነ መኖር ብቸኛው መንገድህ ነው። ይህ ውበት ለአንተ ብቻ ሳይሆን ለሁሉም ሰው ነው ያለው። ስለዚህ መንገዱን ያጣ ሰው ሲጎዳህ ከመገረም ይልቅ ወደ ውበቱና መልካምነቱ የሚመልሰውን ብርሃን አብራለት። ይህ ብርሃን አንተ ብቻ ሳትሆን ሌሎችንም ያበራል፣ ዓለምንም ይለውጣል። ፈተናዎች የሕይወት አካል ናቸው። እነሱ እኛን ለማጥፋት ሳይሆን ለማጥራት ይመጣሉ። በእነሱ መካከል የምንቆምበት መንገድ ነው እውነተኛውን ጥንካሬና ውበታችንን የሚያሳየን። ሁልጊዜ ብርሃን ሁን፣ የፍቅር ሰው ሁን፣ የይቅርታ ሰው ሁን፣ በጨለማ መካከልም ቢሆን። ይህ ነው የሰው ልጅ ትልቅ ድል። በሌላ መልእክት እስከምንገናኝ መልካም ጊዜን ተመኘው።